ኤለን መስክ ክፍል 2 ስኬት ለሚጥሩና ለደፋሮች በሯን ወለል አድርጋ ትከፍታለች። አባቱ 3 ወር ሳትቆይ ትመለሳለህ፣ ምንም የምታረገው ነገር አይኖርም በማለት የገዛ ልጁን ልብ አደማው። ኤለን መስክ ግን ሙያ በልብ ነው ብሎ ወደ ካናዳ በተጓዘበት በዚህ ዓመት ዜግነት ማግኘት ቻለ። እንደ አውሮፓውያን አቆጣጠር በ1992 ደግሞ ወደ አሜሪካ በመጓዝ ፔንሲልቬኒያ ዩኒቨርሲቲ ገብቶ ፊዚክስ እና ቢዝነስ አጠና። በሂደትም የአሜሪካ ዜግነቱን አገኘ። በነገራችን ላይ ኤለን መስክ በኢኮኖሚክስ ዲግሪውን ካገኘ በኋላ የፊዚክስ ዲግሪውን ለማግኘት በሚማርበት ወቅት ከጓደኛው ጋር በመሆን መንግስት የማያውቀው ጭፈራ ቤት ከፍተው ነበር ይባላል። ታዲያ ይህን ጭፈራ ቤት የከፈቱበት ምክንያት የኢኮኖሚ ነፃነት ለማግኘት አሰበው ይሁን አሊያም ሌላ ሐሳብ መልሱን ከኤለን መስክና ከጓደኛው በቀር የሚያውቅ የለም። እንደ አውሮፓውያን አቆጣጠር በ1995 በፔንሲልቬኒያ ዩኒቨርሲቲ የነበረውን ትምህርቱን ካጠናቀቀ በኋላ በኤነርጂ ፊዚክስ የፒኤችዲ ትምህርቱን ለመማር ወደ ካሊፎርኒያ ስታንፎርድ ዩኒቨርሲቲ አቀና። እዚህ ላይ ግን ኤለን መስክ ህይወቱን እስከ ወዲያኛው የቀየረ ከባድ ውሳኔ ወሰነ። በተለይ በቴክኖሎጂ ዓለም የሚገኙ የዓለማችን ቁጥር 1 የፈጠራ ሰዎችና ከበርቴዎች ለዛሬ ስኬታቸው መድረስ ወሳኙን ውሳኔ የወሰኑት ገና በማለዳ ነበር። ለምሳሌ የማይክሮሶፍት ኩባንያ መስራች ቢል ጌት እና የፌስቡክ ኩባንያ መስራች ማርክ ዙከርበርግ የስኬት ስራቸውን ለመጀመር የከፍተኛ ደረጃ ትምህርት ቤቶቻቸውን በማለዳ ለቀው መሄድ ነበረባቸው። አንዳንዴ እንደዚህ አይነት የዓለምን አኗኗር ዘይቤ እስከ ወዲያኛው የቀየሩ እንዲሁም የራሳቸውን ህይወት ከከፍታ ያደረሱ ሰዎች በዓለማችን ከነበሩ ዓለም የሚገኙ ጥቂት ደፋሮች ሰዎች መካከል ናቸው። ስኬት ለሚጥሩና ለደፋሮች በሯን ወለል አድርጋ ትከፍታለች። ኤለን መስክም በእንዲህ ያለው መንገድ ነበር ስኬቱ ጋር ለመድረስ ዋጋ መክፈል የጀመረው። ስታንፎርድ ዩኒቨርሲቲ 2 ቀናት ብቻ ከተማረ በኋላ ትምህርቱን ለማቋረጥ ወሰነ። ለምን? ከልጅነቱ ጀምሮ የፈጠራ ስራ ሐሳብ በአእምሮ ሲመላለስ ዛሬ የደረሰው ኤለን መስክ ለምን በኢንተርኔት በታዳሽ ኃይል እንዲሁም በጠፈር ጥናት ዘርፍ አልሰማራም ብሎ አሰበ። በኋላም እንደዚህ አይነት ህልም ያላቸው ሰዎች ወደሚያቀኑባት ወደ ሲሊከን ቫሊ ተጓዘ። በመጀመሪያ ለመቀጠር ነበር የሞከረው። ነገር ግን እዚህም እዚያም የተለያዩ ቀጣሪ ድርጅቶችን በር ደግሞ ደጋግሞ ቢያንኳኳም ሰምተው እንዳልሰሙ አይተው እንዳላዩ ሆኑበት። የሚወደውና ብቸኛ የሆነው ኔትስኬች የተባለው የኢንተርኔት ድርጅት እንኳን ፊቱን አዞረበት። ስራ ፈልጎ ማግኘት ያቃተው ኤለን መስክ አንድ ቀን እንደምንም ብሎ የራሱን ድርጅት ለማቋቋም ወሰነ። ከወንድሙ ኪምባል ጋር ተመካከሩ። አማራጭ አልተገኘም። የራሳቸውን ድርጅት ለመክፈት ወሰኑ። በእርግጥ የኤለን መስክ ትኩረት ያረፈባቸው መስኮች ቢሰራባቸው የሰው ልጅ ወደፊት ሊጠቀምበት ይችላል፣ ወደ ላቀ ስልጣኔ የሚያደርሱታል ያላቸውን በወቅቱ አዲስ የነበረው የኢንተርኔት የማያቋርጥ ኃይል አቅርቦት የሰው ልጅ በምድር ብቻ ተወስኖ እንዳይቀር ሌሎች ፕላኔቶችን መኖሪያና መዳረሻ የማድረግ እንዲሁም ሰው ሰራሽ ልዕቀት የመስራት ፍላጎት ቢሆንም ኤለን መስክ ገና 24 ዓመቱ ነበር። ደግሞ የሚያስባቸው ሁሉ በሰዓቱ ለማድረግ እንደሚከብድ ስለተረዳ ኢንተርኔት ላይ ትኩረቱን አደረገ። በሰዓቱ የኢንተርኔት ኢንዱስትሪ ገና በዳዴ ላይ ነበረ። ብዙዎችም እንዲሁ መጥቶ እንደሚሄድ ባዳ ቆጥረውት ነበር። ኤለን መስክ ግን በልጅነቱ ራሱን በማስተማር ያዳበረው የጌም ሶፍትዌር ኮድ በመጻፍ ረገድ ጠቅላላ እውቀት እንዲጨብጥ አድርጎት ነበርና የግሉን ድርጅት እንዲያቋቁም ምክንያት ሆነው ድርጅቱን ዚፕ2 ሲል ሰየመው። ኤለን መስክ ክፍል 3 ይቀጥላል።